بسم الله الرحمن الرحيم الحمد لله رب العالمين حمدا كثيرا طيبا مباركا فيه مباركا عليه كما يحب ربنا ويرضى وأشهد أن لا إله إلا الله وحده لا شريك له وأن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين እንግዲህ ባለፈው ፕሮግራም ስለ በድር ዘመቻ ጀምረን የተወሰኑትን ታሪኮች ተመልክተን ነበር ያቆምነው። የበድር ዘመቻ በረመዳን 17 ከሂጅራ በሁለተኛው አመት ነበር የተከሰተው። ነብዩ ሰለላሁ ዐለይሂ ወሰለም 12 ወይም 8 ላይ ከመዲና ወጡ። 17 ላይ ጦርነቱ ተደረገ ማለት ነው። ሙሽሪኮች እንግዲህ ወደ ሙእሚኖች ከቀረቡ በኋላ عرصة القتال ወይም ጦር ሜዳው ላይ ሲደርሱ የሐሳብ ግጭቶች ተፈጠሩ በመካከላቸው። የተወሰነው ቡድን ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ሆነው ያዘጋጁት ግድብ ነበረ፣ ውሃ ያጠራቀሙበት። ሙሽሪኮቹ በደረቅ ቦታ ላይ ነው የሰፈሩትና እንደማንም ብለን ሄደን ስናበቃ ከግድባቸው መጠጣት አለብን ብለው እየገሰገሱ ይመጣሉ። ሰሃቦች ለመከላከል ዝግጅት ሲያደርጉ ነብዩ ሰለላሁ ዐለይሂ ወሰለም ደዑሁም አሉ፣ ተዋቸው አሉ። እነኛ መጥተው የጠጡ ሰዎች ሁላቸውም እዚያው በድር ዘመቻ ላይ አለቁ። አንድ ሰው ብቻ ሲቀር እሱም ሐኪም ኢብኑ ሒዛም ኢብኑ ኹወይሊድ የኸዲጃ የወንድም ልጅ ነበረ። በኋላም ሰልሞ ያንን ታሪክ ያስታወሰ ሲምል እንኳን ላ ወለዚ ነጃኒ የውመ በድሪን እያለ ነበር ይባላል። ሐኪም ኢብኑ ሒዛም የበድር ዕለት ከሞት ያዳነኝ ጌታ በሱ ይሁንብኝ እያለ ይምል ነበረ። ከዚያ ዑመይር ኢብኑ ወህብ የሚባል ሰው አልጁማሂ እስቲ የሙእሚኖቹ ጦር ምን ያህል እንደሆነ ልይላችሁ ብሎ ከጦሩ ፈንጠር ብሎ ሲያበቃ ፈረሱን እያሮጠ ዙሪያውን አንድ ጊዜ ጎበኘ። 300 ወይም እዚያ አካባቢ ይሆናሉ ቁጥራቸው። 300 أو يزيدون أو يقلون። ለማንኛውም ከጀርባ ደጀን ካላቸው ወይም የተደበቀ ጦር ካለ ደግሞ እስቲ በወዳ በኩል ሄጀሊ ብሎ አቅጣጫውን ቀይሮ ገሰገሰና ወደ መዲና ረጅም ጉዞ ተጓዘ። አየ ሲመለስ ምንም ነገር የለ፣ ከዚህ ውጪ ሌላ ደጀን የላቸውም። ግን እኔም እላችሁ አልበላያ ተሕሚሉ المناያ ነዋضح يثرب ተሕሚሉ الموت الناقع። የመዲና ግመሎች አደገኛ ሞት ይዘው ነው የመጡት። እነኚህ 300 ሰዎች ቢያንስ አንዳንድ ሰው ሳይገሉ እንደማይሞቱ ልታውቁ ይገባል። የቁጥራቸውን ያክል ከኛ ላይ ከቀነሱ ደግሞ ምኑን ኖርን ይባላል። እሰቡበት፣ ጦርነቱ ባይካሄድ ይሻል ይመስለኛል አለና ሐሳብ አቀረበ። ሐኪም ኢብኑ ሒዛም ተነስቶ ዑትባ ዘንድ በመሄድ ሽማግሌ ነበር ዑትባ ሆይ አንተ የቁረይሽ ታላቅ ሽማግሌ ነህ፣ ተሰሚነትም አለ፣ ለዘላለሙ ስምህ በበጎ ነገር እንዲወሳ የምትፈልግ ከሆነ አንድ ነገር ብትሰራሳ። እሺ አደርጋለሁ፣ ምንድነው የምትለኝ ሲለው ሰዎቹን ይዘህ ወደ መካ ተመለስ። የምትፈልጉት አብዱላህ ኢብኑ ጀህሽ ጦር ላይ የተገደለውን የአምር ኢብኑ አልሐድረሚ ደም ነው የምትፈልጉት። ሰዋችንን ገደለ ብላችሁ የሱን የነፍስ ዋጋ እኔ ከፍላለሁ ብትል ሰው እንዳይፋጅ ሰበብ ልትሆን ትችል እንዴ አለው። መልካም ነው ያልከው፣ እኔ ኃላፊነት ወስዳለሁ፣ የሚከፈለውን የነፍስ ዋጋ እኔ ከፍላለሁ። ለማንኛውም ግን ሰውን የሚበትነው ኢብኑ አልሐንዘሊያ ነው አለው። ኢብኑ አልሐንዘሊያ የሚለው አቡ ጀህልን ነው፣ በእናቱ ስም ጠራው። ሰው ሲናናቅ በእናት ስም ይጠራራል፣ ልማዳቸው ነው እነሱ። ኢብኑ አልሐንዘሊያ ዘንድ ሂድና ይሄን ሐሳብ አቅርብለት፣ ዑትባ እንዲህ ብሏል አቡል ወሊድ ብለህ አናግረዋል። ሐኪም ኢብኑ ሒዛም ተነስቶ يقول لك أبو الوليد كذا وكذا ዑትባ እንዲህ እያለህ ነው ብሎ ለአቡ ጀህል ሲነግረው
ካንተ በስተቀር መልእክተኛ አጣ አለው በማናናቅ እኔስ ለሱ እንጂ ለማን መልእክተኛ ሆናለሁ መሰለ እሱ ባይሆን እኮ አልመጣም ነበር ቶሎ ብሎ ተመለሰና ወደ ዑትባ የሚለውን ለማዳመጥ ጠጋ አለ ዑትባ በቤተሰቦቹ መካከል ቆመና ማለት በጦሩ መካከል ቆሞ አሁን እናንተ መሐመድ ጋር በመዋጋት ምን እናገኛለን መስሏችሁ ነው ዘመዱን ያጎቱን ልጅ ወንድሙን ገሎ ነገ የወንድሙ ገዳይ ጋር መተያየት ችግር ነው እንጂ መፍትሄ ይመስላችኋል ይቅርባችሁ ንግግር አደረገ ዑትባ አቡ ጀህል ነገሩ በጣም ስላስፈራው የአምሩ ብን ሐድረሚ ወንድም እዚያ ነበርና የወንድምህ ደም ሳይታፈስ ጦርነት እንዲቀር የሚያንቀሳቅሱ ሰዎች አሉ ስለዚህ ጩኸ ወንድሜ ሆይ ብለህ አልቅስ ይለዋል ልብሱን ወደ ኋላ ቀልብሶ ቀደድ አድርጎ ተጎሰቋቅሎ ሲያበቃ ጮህን ቆመና ዋ አምራህ አለ ዋ ወንድሜ አምሩ ሆይ ብሎ ያለቅሳል አቡ ጀህል መልእክተኛው መጥቶ ሲያነጋግረው ዑትባን ለማናደድ አንድ ነገር ተናገረ انتفخ والله سحره አለ ሳምባው ተነፋሰውየው ፈርቶዋል ፈራ ለማለት የሚጠቀሙት አባባል ነው ፈርቶ ነው እንጂ ደሞ ልጁ አቡ ሁዘይፋ ኢብኑ ዑትባ የሚባል ከሙስሊሞች ጋር ስለነበረ ልጁም አብሮ ይገደልብኛል ብሎ ፈርቶ ነው ሰውየው ብሎ ሲናገር ያንን መልእክት ሄደው ለዑትባ ይነግሩታል ማናችን እንደፈራ አሁን ነው የሚያውቃት የሚበጀው ይሄ ነው ብዬ ነው እንጂ አለና ተናደደ እንደማንም በሰላም ወደ ሀገራችን እንመለስ የሚለው ሐሳብ ቀርቶ አልቃሹም በማልቀሱ የተነሳ ጦርነቱ እንዲነሳ ተጋጋሉና ወደ መጋፈጡ ይሄዳሉ የአቡ ጀህል ሐሳብ ተሳካለት ማለት ነው አቡ ጀህል በእርግጠኝነት አሸንፋለሁ ብሎ ነው የሚያስበው መካ ያሉ ሁለት ሰዎች ህልም አይተው ነበር አንዷ የነብያችን ሰለላሁ ዐለይሂ ወሰለም አክስት ሶፊያ ቢንቱ አብዱል ሙጠሊብ ናት ሌላኛው ደግሞ የዛው የአብዱል ሙጠሊብ ቤተሰብ የሆነ ሰው መልእክተኛ መጥቶ በመካ በር ላይ ቆሞ እየጮኸ እነ ዑትባ እነ ሸይባ እነ አቡል ሐከም ተገደሉ ብሎ ሲያውጅ በህልም ያየሁኝ አለ የአብዱል ሙጠሊብ ቤተሰቦች ነብዮች አያልቁም ሴቱም ወንዱም ነብይ መሆን ጀመረ ማለት ነው ማን ነው የሚሸነፈው ደግሞ ብሎ አቡ ጀህል ያችንም ማጣጣላት ነበር ዛሬም ወደ ጦርነት እንዲከድ ግፊት አደረገ ሁለቱ ጦር ፊት ለፊት ተያየ በሚታየ ሰዓት ነብዩ ሰለላሁ ዐለይሂ ወሰለም اللهم هذه قريش قد جاءت بخيلائها تحادك وتكذب نبيك اللهم فأحنهم الغداة قالوا ጌታዬ ሆይ እነዚህ ቁረይሾች ናቸው ካንተ ጋር ለመጻረርና ነብይህን ለማስተባበል ያለ ኃይላቸውን አስተባብረው እነሆ መጥተዋል በዛሬው ዕለት አዋርዳቸው ብለው ዱዓ አደረጉ ከዛ የጦሩን ሰፍ ወይም ሰልፍ ማስተካከል ጀመሩ ነብዩ ሰለላሁ ዐለይሂ ወሰለም አቋቋሙን አንተ እንዲቁም አንተ እንዲ ያሉ ጦሩን ሲያሰልፉ በያዙት ሰይፍ አንዱን ሰሃቢ በሰይፉ ጀርባ በሰገባው ወይም በእንትኑ ነካ ያረጉታል ያ ረሱላህ በደሉኝ አላቸው ሰዋድ ኢብኑ ገዚያ ይባላል በደሉኝ ስለዚህ መበቀል ፈልጋለሁኝ አላቸው እስልምና ደግሞ ይፈቅዳል ይሄንን ቂሳስ ነው መበቀል ከፈለክ ብለው እንዲ ከሆዳቸው ላይ ልብሳቸውን ገለጥ አደረጉና እንካ እዚህ ቦታ ምታኝ አሉት ሄዶ ሲያበቃ ሰሃቢ አድርጎ ሳማቸው ምን ነው ለምን እንዲህ አደረክ ሲሉት በኋላ አይ የመጣው ነገር እያዩ ነው ምናልባት የህይወቴ ፍጻሜ ይሄ ከሆነ ከርሶ ጋር መሰናበቻ የሆነኝ ዘንድ ፈልጌ ነው እንዲህ አደረኩት እንጂ ለመበቀል አይደለም አላቸው እንግዲህ ሰሃቦች የነበራቸውን መሐባ የሚያሳይ ነው ይሄ ጦሩን አሰልፈው ካበቁ በኋላ መመሪያዎች ሰጡ ተሰባስበው ወደ እናንተ ሲጋፈጡ አላችሁበት ቦታ ቆማችሁ ብቻ የመከላከል ስራ ስሩ አስቀድማችሁ ሰይፋችሁን አትምዘዙ እናንተ የጦርነቱ አቆራቋሾች አትሁኑ ቀስቶቻችሁንም ደግሞ እየቆጠባችሁ ተጠቀሙ ወስተብቁ ነብለኩም አሉ ነብዩ ሰለላሁ ዐለይሂ ወሰለም ከዛ ተመልሰው ወደ ተሰራላቸው
የመመሪያ መስጫ ቦታቸው ወደ ዳሱ ተመለሱ አሪሽ ይባላል እሳቸውና አቡበክር ሳዕድ ብን ሙዓዝ በሯ ላይ ቆሞ የጥበቃ ስራ መስራት ጀመረ አቡ ጀህል በበኩሉ ዱዓ አደረገ اللهم اقطعنا للرحم وآتانا بما لا يعرف فأحنه الغداة على الصم ዝምድናን የቆረጠ የማይታወቅ አዲስ ነገር ይዞ የመጣ ከሁለታችን መሐከል ዛሬ አዋርደው አለ ገና ከመምጣቱም በፊት በካዕባ አጠገብ ቆሞ ይሄንኑ ዱዓ አድርጎ ነበር ከዚያ አላህ Subhanahu Wa Ta'ala መጨረሻ ቁርአን አወረደና ኢን ተስተፍቲሑ فقد جاءكم الفتح ድልን የምትለምኑ ከሆነ ይሄው ተፈላጊው ድል መጣ አለ ማለት ሙሽሪኮች ድል ስጠን ብለው ነበር ድሉ እነሱ መሸነፋቸው ሆነና በዚህ መልኩ ተጠናቆላቸዋል وإن تنتهوا يغفر لكم ما قد سلف ካላችሁ በጥፋት የምትቆጠቡና የምታርፉ ከሆነ ያለፈውን ምህረት አድርግላችኋለሁ አለ ጦርነቱን ለመጀመሪያ ጊዜ ያቆራቆሰውና የጀመረው አስወድ ኢብኑ አብዲ ማን ነው አልአስወድ ኢብኑ አብድ አልአሰድ አልመኽዙሚ የሚባል ሰው ነው ይሄ ሰው በጣም ባህሪው ግርጭርጭ አስቸጋሪ እልህኛና ጀግና ነበር أعاهد الله لأشربن من حوضهم أو لأهدمنه أو لأموتن دونه لا الله قال مغباو عليه مشركو ግድባቸውን አፈርሰዋለሁ ወይ እጠጣለታለሁ ወይ ደግሞ እዚያው አጠገብ ሞታለሁ መሄድ አለብኝ ብሎ ገስግሶ ሲያበቃ ሲሄድ ጀግናው ሰሃቢ ሐምዛ ኢብኑ አብዱል ሙጠሊብ ጠበቁትና እሱም ሲሰነዝር እሳቸውም ሲሰነዝሩ በፍጥነት ቀድመውት አንድ እግሩን ግማሽ ባቷ ላይ መቱና ተወርውራ አንድ ቦታ አረፈች ቆረጣት ሰውየው ግን እልሁን ለመሞላት ደሙ እየፈሰሰ ወደ ግድቡ ራሱን ወረወረ እዚያው እንዳለ ሐምዛ ኢብኑ አብዱል ሙጠሊብ ገደሉት የመጀመሪያው ሟች እንግዲህ እሱ ሆነ ማለት ነው ከዛ በኋላ ሶስት የቁረይሽ ጀግኖች እየፎከሩ መጡ የአንድ ቤተሰብ ተወላጆች ናቸው ዑትበቱ ኢብኑ ረቢዓ ሸይበቱ ኢብኑ ረቢዓ እና አልወሊድ ኢብኑ ዑትባ የሚባሉ አባትና ልጅ እንደገና ወንድማማቾች ማለት ነው ከቡድናቸው ተገንጥለው መጡና መዩ ባሪዙና ማን ነው የሚጋፈጠን እኛን ብለው ይፎክራሉ ሶስት የአንሳር ተወላጆች የመዲና አንሳሮች ማለት ነው በቃሉና አውፍ ሙዓዊዝ ኢብኑ አፍራ የሚባሉ ሁለት ወንድማማቾችና አብዱላህ ኢብኑ ረዋሃ ሶስቶቹ መጥተው እኛ አለንላችኋል ማን ናችሁ እናንተ እኛ አንሳሮች ነን የመዲና ነዋሪዎች አክፋኡን ኪራም አቻዎች ናችሁ ክቡራን ናችሁ ግን ከናንተ ጋራ አይደለም ጸባችን ከመካ ተሰደው የመጡ ዘመዶቻችንን አንጡልን እነሱ ጋር ነው የምንዋጋው ይላሉ ለመከፋፈል የሚደረግ ሙከራ ነው ሙስሊሞቹን በዘር ለመከፋፈል ነው የነበረው እቅዱ እነሱ መለስ አሉ ሙሽሪኮቹ እዚያው ቆመው ያ ሙሐመድ አخرج لنا بني عمنا ያጎታቻችንን ልጆች አውጣልን እነዚህን አንፈልግም አሉ ነብዩ ሰለላሁ ዐለይሂ ወሰለም ሶስት ሰሃቦችን ጠሩ ዑበይደህ ኢብኑ አልሐሪስ ቁም ተነሳሉት ሐምዛ ኢብኑ አብዱል ሙጠሊብ እና አሊ ኢብኑ አቢ ጣሊብ የቅርብ ዘመዶቻቸው የሆኑትን ሶስት ሰሃቢ ላኩ ዑበይዳ እድሜው ገፋ ያደረገ ነበረ ዑትበቱ ኢብኑ ረቢዓ ጋራ ተጋጠሙና ዑትባን ወዳውኑ ጣለው እሱም ደግሞ ተመታ እጁ ተገነጠለችና ተንጠለጠለች ሐምዛ ረዲየላሁ ዐንሁ ደግሞ ሸይባን ገደሉ አልይ ደግሞ ወሊድ ኢብኑ ዑትባን ሙስሊሞቹ እንግዲህ ሶስቱን ተጋፋጮቹን የሙሽሪክ ጀግናዎች ሶስቱንም ገደሏቸው ዑበይዳ ጉዳት ስለደረሰበት ተሸክመው ሲያበቁ ወደ ኋላ መለሱት ከዛ ከበድር ጦርነት በኋላ 3 ቀን 4 ቀን ወይም 5ኛው ቀን ላይ መንገድ ሞተና እዚያው መንገድ ተቀበረ فأنزل الله عز وجل هذان خصمان اختصموا في ربهم እነኚህ ሁለት ቡድኖች በጌታቸው ምክንያት ወይም በአላህ አንድነት ላይ የተጨቃጨቁ ናቸው የሚለው ተከታታይ አያ በዚህ ሰበብ ወረደ ማለት ነው እንግዲህ ሙሽሪኮች በመጀመሪያው ጦርነቱ ሲቆራቆስ ሶስት ጀግኖቻቸውን አጥተዋል የመጀመሪያ ደግሞ አስወድ ኢብኑ አብዱል ሙጠሊብንም አጥተዋል አስወድ ኢብኑ አብድ አልአሰድን አራት ጀግኖቻቸውን ማጣታቸው ለነሱ ትልቅ ኪሳራ ነበርና ተደነጋገጡ ቁጣቸውም ገነፈለ
ጦርነቱን ይበልጥ ለማጋጋል ሆ ብለው ሲያበቁ ተሰባስበው አንድ ላይ ይመጣሉ ነብዩ ሰለላሁ ዐለይሂ ወሰለም ሙስሊሞችን ዱዓ ያደረጉ አሉበት ቦታ ሆነው እንዲከላከሉ ነበር ያዘዟቸውና ሰፋቸውን ጠብቀው ቁጭ ብለው ሲያበቁ አሉበት ቆመው የሚመጣውን ብቻ እየተቀበሉ ለረጅም ጊዜ በዚህ መልኩ አታገሏቸው ብዙ ጀግኖቻቸው አንድ ቦታ ላይ ወደቁ ይመጣሉ ጠብ ያደርጓቸዋል በዚህ መልኩ ሆነ ነብዩ ሰለላሁ ዐለይሂ ወሰለም እዛ አሪሻቸው ቦታ ቆመው ሲያበቁ ረጅም ዱዓ አደረጉ በጣም ዱዓ አደረጉ اللهم انجز لي ما وعدتني اللهم اني انشدك عهدك ووعدك ቃል የገባህልኝ ነገር ያ ረቢ ጌታዬ ተግባራዊ አድርግልኝ ያ አላህ እያሉ በጣም ተማጸኑ ጦርነቱ እየተፋፋመ መጣ اللهم ان تهلك هذه العصابة اليوم لا تعبد እቺ ዛሬ ያለችው ቡድን ካለቀች ከዚህ በኋላ አላህ ብሎ የሚጠራ የለም እስከ ማለት ድረስ ተናገሩ اللهم ان شئت لم تعبد بعد اليوم ابدا ከፈለክ ከዛሬ በኋላ አትመለክም ይሄ እንግዲህ የበለጠ ሙባለጋ አድርገው ዱዓ ለማድረግ ነው ይሄንን ያደረጉ ያለ የለበሱት ጋቢያቸው ከሰውነታቸው ላይ ወድቆ መሬት አረፈ አቡበክር ሲዲቅ አጠገባቸው ቆመው ስለነበረ حسبك يا رسول الله بقاوت يا رسول الله كفاك مناشدتك ربك الححت على ربك ጌታው ላይ በጣም ነዘነዙት አላህ የገባውን ቃል አያፈርስም ባክዎትን ይተው ብለው ነብዩ ሰለላሁ ዐለይሂ ወሰለም ለማጽናናት ሞከሩ ነብዩ ሰለላሁ ዐለይሂ ወሰለም ያው የበለጠ ተضرع ለማድረግ ነው እንጂ የአላህ ቃል እንደማይታጠፍ ከአቡበክር በተሻለ መልኩ ያውቃሉ ለመላእክቶች ወህይ ወረደ إذ يوحي ربك إلى الملائكة أني معكم فثبتوا الذين آمنوا سألقي في قلوب الذين كفروا الرعب ጌታህ ወደ መላእክቶች መልእክቱን ባስተላለፈበት ጊዜ እኔ ከናንተ ጋር ነኝ በእነኛ በካዱ ሰዎች ልቦናዎች ላይ ሽብርን እነዛለሁኝ የሚል አያ አወረደ መላእክቶች እንግዲህ ይሄ መመሪያ ተሰጣቸው ማለት ነው ወደ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ አኒ ሙሚድኩም ቢአልፍ من الملائكه ሙርዲፊን በተከታታይ የሚመጡ 1000 መላእክቶችን እልክላችኋለሁኝ አላቸው መላእክቶቹም ወረዱ ነብዩ ሰለላሁ ዐለይሂ ወሰለም እዚሁ መሃል እንደ ማንቀላፋት አሉና ራሳቸው እንደገና ቀና አድርገው አብሽር ያ አቡበክር ሆይ አይዞህ በርታ هذا جبريل على ثناياه النقع ይሄው ጅብሪል መጣ ጥርሱ ላይ ራሱ አቧራ ይታያል አሉ ኢብኑ ኢስሐቅ በዘገቡት ደግሞ ያ አቡበክርን አታከ ነስሩላህ የአላህ ድል እነሆ መጣልህ አቡበክር ሆይ هذا جبريل آخذ بعنان فرسه يقوده የፈረሱን መሳቢያ ይዞ እየሳበው እነሆ ጅብሪል መጣ መላእክታው በማለት ተናገሩ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ከነበሩበት ዳስ ወጡና ወደ ሙሽሪኮች በመመልከት ሰዩህዘሙል ጀምዑ ወይወሉን الدبر ሁላቸውም ይቸነፋሉ ጀርባቸውን ያሳያሉ ይሸሻሉ የሚለውን አነበቡ ከመሬት ላይ አፈር ዘገኑና ወደ ሙሽሪኮች ግንባር እርጭት ተደረጉ ሻሃቲል ውጁህ ፊቶች ተበላሹ የሚል ነው እያንዳንዱ ሙሽሪክ ያ የረጩት አፈር አይኑ ገባበት ይሄን አስመልክቶ አላህ Subhanahu Wa Ta'ala وما رميت إذ رميت ولكن الله رمى አላቸው በወረወርክበት ሰዓት አንተ አይደለህም የወረወርከው አላህ ነው ማለትም በእያንዳንዱ አይን እንዲገባና እንዲደርስ ያደረገው ኢላማውን ያነጻጸረው አላህ እንጂ ያንተ ጥበብ አይደለም አላቸው ማለት ነው ከዚህ በኋላ ሙስሊሞች በቦታቸው ቆመው መከላከሉን ተተው ሲያበቁ ወደ ማጥቃት እንዲሸጋገሩ ትእዛዝ ተላለፈላቸው ሹዱ አሏቸው በርቱ ማለት ነው ህይወቴ በእጁ ባለችው አላህ እመላለሁኝ ዛሬ እነሱን እየተዋጋ ጸንቶ የተገደለ ሰው ወደ ኋላ ያልሸሸ ሰው ጀነት ይገባል قوموا الى جنة عرضها السماوات والارض አሏቸው ሰማይና መሬትን ያህል የምትሰፋ ወደ ሆነችው ጀነት ተነሱ ብለው ቅስቀሳ አደረጉ ነብዩ ሰለላሁ ዐለይሂ ወሰለም ዑመይር ኢብኑ አልሂማም የተባለ ሰሃቢ ዛሬ ቢገደል የት ነው ምደርሰው አላቸው ጀነት ነው አሉት በእጅ ያዛቸውን ተምሮች እዛው እርግፍ አድርጎ ሲያበቃ ሄደ فقاتل
حتى قتل عوف بن الحارث ابن عفراء የሚባል صحابي ደግሞ መተጠየቋቸውና አላህ ፈገግ የሚለው የሚደሰተው ባሪያው ምን ሲሰራ ነው ብሎ ሲጠይቃቸው غمسه يده في العدو حاسرا በጥላቱ ላይ እጁን መንከሩ ነው አሉት አላህን የሚያስቀውና የሚያስደስተው ሙስሊሞቹ በተጠናከረ መልኩ ወደ ጥቃት ሲሸጋገሩ ኩፋሮቹ ሞራላቸው ላሸቀና መዳከም ጀመሩ እንዲሁ ያዩ ያንድ ሰው ራስ ጠብ ሲል ያያሉ ማን እንደመታውም ሳይታወቅ እጁ ዱብ ስትል ይታያል ከሰማይ የመጡት መላእክቶች የሚያደርጉት ጦርነት ነበር ይሄ አንድ صحابي እንደተናገረው አብዱላህ ኢብኑ አባስ እንዳስተላለፉት بينما رجل من المسلمين يشتد في اثر رجل من المشركين አንድ ሙስሊም አንድ ሙሽሪክ ያሳደደ ያለ አንድ ድምጽ ሰማ ምንድነው ይሄ ድምጽ ደግሞ እያለ ሲያዳምጥ አቅድም ሐይዙም ይላል ሐይዙም ሆይ ተጋፈጥ የሚል ነው ሰውየው አጠገብ ሲደርስ ሰይፉ ሳይመታው ራሱ ሲወድቅ አየ ምንድነው ደግሞ ይሄ ገጠመኝ ብሎ ከጦርነቱ በኋላ ወይም በዚያው በጦርነቱ መካከል ሄዶ ለነብያችን ሰለላሁ ዐለይሂ ወሰለም እንዲህ አይነት ነገር አጋጠመኝ ብሎ ሲነግራቸው ሰደቅተ ذاك من مدد السماء السادسة አሉት ከስድስተኛው ሰማይ የመጣልህ ደጀን ነው ይሄ እነክን ነው መላእክት እኮ ነው እንደዛ ያደረገው በማለት አበረታቱት አቡ ዳውድ አልማዚኒ የተባለ ሱሐቢ እንደሚናገረው ደግሞ አንድ ሙሽሪክ እየተከታተልኩ ያለሁኝ ራሱ ሲወድቅ አየሁት አለ ራሱ ሲወድቅ ሳይ እኔ እንዳልገደልኩት ሌላ አካል እንደገደለው አወቅኩኝ ይላል አባስ ኢብኑ አብዱል ሙጠሊብን አንድ አንሳሪ ማርኳቸው ሲያበቃ የነብዩ ሰለላሁ ዐለይሂ ወሰለም አጎት የነበሩ ከሙሽሪኮች ጋራ ተሰልፈው የመጡ ናቸው ማርኳቸው ሲያበቃ ነብዩ ሰለላሁ ዐለይሂ ወሰለም አጠገብ ሲደርሱ እኔ ነኝ ማረኩት አላቸው አባስ ደግሞ አይደለም አሉ ይሄ ሰው አልማረከኝም አንድ ቀይ ለየት ያለ ሰው ነው የማረከኝ አሁን ግን ሰዎች ውስጥ ያየሁት አይደለም ያለሁት والله انا اسرته እኔ ነኝ ማረኩት አለስ እስኩት فقد اعنت ከአላህ በኩል አጋጅ ተደርጎልህ ነው ዝም በል አሉት ነብዩ ሰለላሁ ዐለይሂ ወሰለም ኢብሊስ እንግዲህ ወደ ጦርነቱ ሲሄዱ ባለፈው ፕሮግራም እንደተነጋገርነው መንገድ ላይ በኑ በክርን ወይም በኑ ኪናናን ፈርተው እንዴት አርገን እናልፋለን ሲሉ ሱራቀት ኢብኑ ማሊክን መስሎ ተቀላቅሏቸው ነበር ብለናል የዛን ጊዜ ከተቀላቀላቸው ጀምሮ ጦርነቱ እስከሚፋፋማቸው ድረስ ሱራቃን መስሎ አብሯቸው ይሄድ ነበር ኢኒ ጃሩን ለኩም አይዟችሁ እኔ አጋዣችሁ ነኝ ችግር ቢመጣ አብረናችሁ ነን እያለ ሲያበረታታ ተዋጊ መስሎ ሲቀጥል ሁኔታው እሱ እንደማይፈልገው እየሆነ መምጣቱን ሲያይ ያንኑ የሱራቃን መልክ ለብሶ ወደ ኋላ ሽሽት እያለ ይወጣል ኢላ አይና ያ ሱራቃ የትሄዳለህ ሱራቃ ብሎ ሲያነጋግሩት ኢኒ አራ ማ ላ ተራውን ኢኒ አኻፉ الله አላቸው እናንተም ማታውትን እያየሁ ነው እኔ አላህን ፈራለሁ አለ ኢብሊስ ብሎ አላህን ፈሪ አጋፍቷቸው ሲያበቃ ራሱ ሸሸ ማለት ነው ለራሱም ሰጋ እንደውም ያንን የትሄዳለህ ያለውን ሰው ደረቱን ቸብ አድርጎት ነው ያመለጠው የሚል ዘገባም አለ ከዚህ በኋላ ሙሽሪኮች ሊቋቋሟቸው አልቻሉ ሙስሊሞችንና እግሬ አውጭኝ ብሎ መሸሽ ጀመሩ የጦር መሪው የነበረው ተቀራላ መሪያቸው አቡ ጀህል ግን ተጋፈጠ አልበገርም ብሎ ቀጠለ የተወሰኑ ወጣቶች እሱን ከበቡት አብዱራህማን ኢብኑ አውፍ የተባሉት ሰሃቢ እንደሚናገሩት ሁለት ወጣቶች በጎኔ እየሄዱ ያሉ አንዱ መጣና በጆሮዬ ያ አሚ አጎቴ ሆይ አቡ ጀህል የሚባለው የትኛው ነው አሳየኝ ብሎ ጠየቀኝ وما تفعل به يا ابن اخي من ታረጋዋለህ አንተ ልጅ ነህ እሱ ጠንካራ ሰው ነው እንዲህ የሚበገር አይደል ምን ያረግልሃል በየስለው ነብዩ ሰለላሁ ዐለይሂ ወሰለም ይሳደባል ሲሉ ሰምቻለሁኝና እሱን ካየሁት ከሁለት አንዳችን ሞቶ እንጂ እንደማንነጣጥለው ወቅ ብቻ አሳየኛል ሰዎቹ መሐከል ጎብለል እያለ ተከቦ አቡ ጀህልን አየው በሩቅና ذاك ابو جهل ያ ነው አቡ ጀህል ማለት ብሎ አሳየ አብዱራህማን ኢብኑ አውፍ ይሄኛው ጠይቆ ሳያበቃ ሌላ ወጣት ደግሞ በሌላ በኩል መጣና አቡ ጀህል የትኛው ነው አለኛል ሁለቱ ወንድማማቾች ናቸው ሁለቱም ጠያቂዎች አንደኛው ሙዓዝ ይባላል ሌላኛው ሙዓዊዝ ይባላል
አንዱ በሮ አቡ ጀህልን አንዴ ሲመታው አቡ ጀህል ደግሞ በበኩሉ መጣና ትካሻውን መታው የዛኔ ሙስሊሙን እጁ ተገነጠለ ባይወድቅም ተንጠለጠለ ሌላኛው መጥቶ ሲያበቃ ደግሞ ለአቡ ጀህል ሲረግምለት አቡ ጀህል ወደቀ መሬት ላይ ሩሑ ግን አልወጣችም እዛው ወድቆ ተንጋሎ ቆየ አቡል ሐከም ላ ይخلص ኢለይ አቡ ጀህል አይደረስበትም ማንንም አይነካው ያሉ ሲፈክሩ የነበሩትም ተበታተኑ ሊያግዙት አልቻሉም አንደኛው ከሁለቱ ጀግኖች የአቡ ጀህልን እግር ቆርጦ ሲያበቃ አብሯታል የአቡ ጀህል ልጅ ኢክሪማ ደግሞ የዛኔ ሙስሊሙን ትከሻ መጥቶታል አብዱላህ ኢብኑ መስዑድ በኋላ መጨረሻ ላይ አቡ ጀህልን ለመግደል የመጨረሻ እስትንፋስ ላይ ያለ ይመጣል አቡ ጀህል በጣም ግዙፍ ነው ሰውነቱ አብዱላህ ኢብኑ መስዑድ ደግሞ አጭር ቀጭን ነው ታላቁ ሰሃቢ ስለዚህ ለመቁረጥ አልመቸዋልና በደረቱ ላይ ወጥቶ አንገቱን ሲገዘግዝ ወረድ ብለህ ቁረጥ የዚህ ሀገር ሰዎች አንገቴን ያዩ እንደሆነ አንገቱ አጭር ነው ብለው ይሰድቡኛል አለ ወድቆም ትዕቢቱ አይለቀውም አቡ ጀህል ጺሙን ያዘና አብዱላህ ኢብኑ መስዑድ ራሱን ለመቁረጥ ሲሞክር هل اخزاك الله يا عدو الله አዋረደ አይደል አላህ አንተ ያላህ ጥላት ብሎ ሲያናግረው ምንድነው የተዋረድኩት በእናንተ እጅ መገደል ለኔ ክብር ነው እንጂ እንዳው እነዚህ ገበሬዎች ባይገሉኝ አለ فلو غير اكارين قتلني ጥሩ ነበር ብሎ ተናገረ የአቡ ጀህልን አንገት ቆርጦ ሲያበቃ አብዱላህ ኢብኑ መስዑድ እንዳውም ለመሸከም አቅቶት በሆነ ነገር አንጠልጥሎ እየጎተተ ይባላል አምቶ بين يدي رسول الله صلى الله عليه وسلم ቁጭ አደረገ ነብዩ ሰለላሁ ዐለይሂ ወሰለም አላሁ አክበር አሉ በዚህ መልኩ የጦር መሪው አቡ ጀህል ወደቀ ኡመይህ ኢብኑ ኸለፍ የሚባል ሌላ ደግሞ የሙሽሪኮች ትልቅ መሪ የነበረ አለ ቢላልን እንግዲህ መጀመሪያ ዳዕዋው እንደተጀመረ መካ ላይ በመካ አሸዋ ላይ ራቁቱን አጋድሞ ሲያሰቃየው የነበረው ነው ኡመይህ ኢብኑ ኸለፍ ማለት ከሙእሚኖች መካከል አንድ ደንበኛ ነበረው በንግድ የሚገናኙ አብዱራህማን ኢብኑ አውፍ የተባለው እባክህ አድነኝ የዛሬን ብቻ አድነኝ ውለታውልልሃለሁ ብሎ እጁን ለአብዱራህማን ይሰጣል ማርከኝ ነው አብዱራህማንም አድነዋለሁ ብሎ ሲያበቃ በእጁ ይዟቸው የነበሩ አንዳንድ የማረካቸው ዕቃዎችን ጣል ጣል አደረገና ያንን ኡመያን ይዞ ልጁን አሊ ኢብኑ ኡመያ የሚባልም ይዞ ሲያበቃ ወደ አንድ ተራራ እየሸሸ ያለ ቢላል ያየዋል ሃሉማ ያ አንሳር አላህ አለ ኑ ወደኔ እናንተ የአላህ አንሳሮች ኡመይህ ኢብኑ ኸለፍ ላ ነጀውቱ ኢነጃ እሱ ከዳነ እኔም መዳን የለብኝም ብሎ ቢላል አብዱራህማን እንደያዘው አንሳሮቹና ቢላል ተሰባስበው ሲያበቁ ያንን ሰው አንዴ ተቀራመቱት ልጁንም አልይን ገደሉ ኡመይህ ኢብኑ ኸለፍንም ገደሉ በዚህ መልኩ የሱ ህይወት ደግሞ ተጠናቀቀ ማለት ነው ዑመር ኢብኑ الخطاب አጎታቸው የናታቸው ወንድም የነበረ ዓስ ኢብኑ ሂሻም የሚባል ከሙሽሪኮች ጋር መጥቶ ነበረ በሳቸው እጅ ሞተ ዑካሸት ኢብኑ ሙህሰን የተባለ ሰሃቢ ሰይፉ ተቆረጠበትና ለመዋጋት አልቻለም የሆነ እንጨት አንስተው ሲያበቁ خذ هذا ብለው ሰጡት ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲነቀንቀው ወዳውኑ ወደ ሰይፍነት ተገለበጠ ይላሉ ዘገባዎች እንደሚያመለክቱት ይሄ እንግዲህ ሙዕጂዛ ነው والمعجزه لا تنكر ከዛ ያንን ሰይፍ አልዓውን ይለው ነበረ ዑካሸት ኢብኑ ሙህሰን ረዳት ማለት ነው ዑካሸት ኢብኑ ሙህሰን ከዛን ጊዜ ጀምሮ በአቡበክር ዘመን ሑሩብ الردة እስከ ተደረገ ድረስ ያንን ሰይፍ ይዞ ይሄድ ነበረ ሑሩብ الردة ላይ ሸሂድ ሆኖ እስከሚሞት ድረስ ማለት ነው ሙስዓብ ኢብኑ ዑመይር የተባለው ወደ መዲና ለመጀመሪያ ጊዜ ተሰደደ የሚባለው ሰሃቢ ወንድሙ አቡ አዚዝ ኢብኑ ዑመይር የሚባል ከሙሽሪኮች ጋር ተሰልፎ መጥቶ ነበር ተማረከ የማረከው አንሳሪይ ነው ሙስዓብን ሲያየው ያ አኺ ወንድሜ ሆይ ብሎ ይማጸነዋል ኢነሁ አኺ ዱነከ አለው አንተ ሳትሆን ወንድሜ ይሄ ነው ወንድሜ አንተ ሙሽሪክ እኔ ሙእሚኔት እንገናኛለን አለና ለአንሳሪዩ ምን አለው አጥብቀህ ያዘው እናቱ ብዙ ገንዘብ ስላላት ከፍላት አስለቅቀዋለች ብሎ ተናገረ هذه وصاتك بي ይሄን ነው አንተ ስለኔ የምትመክረው ብሎ ወቀሰው ይባላል على كل حال ተማረከ እነዚያ እንግዲህ ዋና የተባሉ ሙሽሪኮች የቁረይሽ መሪዎች እዚያው ወደቁ
ጀናዛቸውን እዛው በድር ጉድጓድ ላይ ያሰባሰቡ አንዱን ባንዱ ላይ ያነባበሩ እየጣሉ እያለ ነብዩ ሰለላሁ ዐለይሂ ወሰለም የዑትባን ጀናዛ ወደ ጉድጓዱ ሲወስዱ የሱ ልጅ የነበረ አንድ ሙስሊም አቡ ሁዘይፈ ኢብኑ ዑትባ የሚባል ነበርና አየ ትክዝ አለ ምን ነው አዘንክ እንዴ አባትህ ስለሞተ ብለው ሲጠይቁት ያ ረሱላህ አባቴ ስለሞተ አዝኜ ሳይሆን አቅለኛ ነው ጥሩ አቅል አለውና አንድ ቀን ይሰልማል ብዬ እጓጓ ነበር መጨረሻው እንዲህ መሆኑ ግን አሳዝኖኝ ነው መሞቱ ሳይሆን ሳይሰልም መሞቱ ነው ያስቆጨኝ ብሎ አቡ ሁዘይፋ ተናገረ ከሙስሊሞች የዛለት 14 ሙሃጅሮች 8 አንሳሮች ተገደሉ ከሙሽሪኮች 70 ሙሽሪኮች ተገደሉ 70ዎቹ ተማረኩ 24 የሙሽሪኮቹ አንጋፋ መሪዎች በጉድጓዱ ላይ ተነባብረው እንዲጣሉ ተደረገ ነብዩ ሰለላሁ ዐለይሂ ወሰለም አንድ አገር ጦርነት ሄደው ካሸነፉ በኋላ 3 ቀን ድረስ እዛ መቆየት ሱናቸው ነበርና 3 ቀን እዚያው በድር ቆዩ የሚቆዩት አንደኛ የሞቱትን ሙስሊሞች ለመቅበር ተገደሉትን ሁለተኛ ተስፋ የቆረጠ ተባራሪ ጠላት ካለ ጥቃት እንዳያደርስ ለመከላከል ሶስተኛ በዙሪያው ያሉ ሰዎች የሙስሊሞችን ጠንካራነት እንዲያውቁ ኃይል ለማሳየትም ጭምር ነው በኃይል ጊዜ ኃይል ነው በሰላም ጊዜ ደግሞ ሰላምን ነው እንግዲህ ዲን الاسلام የሚያስተምረው እነዚህ ጀናዛዎች ከተረፈረፉና ጉድጓድ ውስጥ ከገቡ በኋላ ማነጋገር ጀመሩ ነብዩ ሰለላሁ ዐለይሂ ወሰለም የሞቱትን ሰዎች ምን ብለው ነው የሚያነጋግሩት ኢና قد وجدنا ما وعدنا ربنا حقا ጌታችን የገባልንን ቃልኛ በእውነቱ አግኝተናል فهل وجدتم ما وعد ربكم حقا እናንተ ሳገኛችሁ አላህ ወይም አምላካችሁ ቃል የገባላችሁን ድለኛ ነው ይያላችሁ ትሩ የነበሩትን አገኛችሁ ወይ ብለው ሲያነጋግሩ መልስ የለም መቼም አይጠበቅም አቡበክር ማን ነው ዑመር ኢብኑ ኸጣብ ያ ረሱላህ ያ አላህ መልእክተኛ ሆይ ማ تكلم من اجساد قد جيفوا የጠነቡ አካላትን ደሞ ምንድነው የሚያነጋግሩት እርሶ በማለት ነብያችን ሰለላሁ ዐለይሂ ወሰለም አናገረ ما أنتم بأسمع منهم لما أقول ولكنهم لا يجيبون እኔ የምናገረውን እናንተ ከነሱ በተሻለ መልኩ አይደለም የምትሰሙት ልዩነቱ ግን እናንተ መልስ አትሰጡም እንጂ ይሰሙታል ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም እውነትም ሰምተው ነበረ መልስ መስጠት ግን አልቻሉም محمد يا محمد يا محمد يا صلى الله عليه وسلم محمد يا محمد يا محمد يا صلى الله عليه وسلم محمد يا محمد يا محمد يا صلى الله عليه وسلم እንዲህ አድርጎ አላህ Subhanahu Wa Ta'ala ለድል አበቃቸው ሙሽሪኮች ባልተቀናጀ መልኩ እየሸሹ በየወንዙ በየሸለቆው እየተበተኑ ወደ መካ አመሩ የተረፉት ህይወታችንን እናትርፍ ብለው መካ ለመግባትም ደግሞ እፍረት ሆነባቸው ተሸንፈው መጡ በመሐመድ ይሄ ማይ ተቀባይነት የሌለው ነገር ነው ይሄ ሁላ ቁጥር ይያለ ይሄ ሁሉ ጀግና እንዴት ይሸነፋላችሁ መባል ደግሞ ለነሱ ቅሌት ሆነባቸው አላኩል ነብዩ ሰለላሁ ዐለይሂ ወሰለም ሁለት መልእክተኞችን ወደ መዲና ላኩ አንደኛውን አዋሊ የሚባል የመዲና ክፍል አለ ወደዚያ ሲልኩ ሌላኛውን ደግሞ አሳፊል ወደሚባል አካባቢ ላኳቸው ከሶስቱ ቀን በኋላ ጉዟቸውን ወደ መዲና ቀጠሉና ራውሃ የሚባል ቦታ ሲደርሱ ጦርነቱ ሳይታሰብ የተደረገ ስለነበረ የቀሩት ሙስሊሞች መንገድ ላይ እየተጠበቁ መሪዎቹ ታላላቆቹ እንኳን ደስ አለዎት እያሉ የደስታ መግለጫ መስጠት ጀመሩ ሰለመቱ ኢብኑ ሰላማ የሚባል አንድ ሰሃቢ አብሯቸው ነበር ነብዩ ሰለላሁ ዐለይሂ ወሰለም ጋር ማለት ነው
ምኑን ነው እንኳን ደስ አላችሁ የምትሉን ያገኘናቸው ሰዎች እኮ መላጣ ሽማግሎችና ራሳቸውን መከላከል የማይችሉ ናቸው فوالله إن لقينا إلا عجائز صلعا آله إن أبو جهل بمناناك مالنا فقالوا النبي صلى الله عليه وسلم يا ابن أخي أولئك الملأ يا وندم يلج هوي እነዚህ ናቸው መኳንንቶቹ ቀንጥ አላቸውና ወደቁ እንጂ ዛሬ መሸነፊያቸው ቀን ሆኖ እንጂ ሲያጨግሩ የነበሩት እነዚህ ናቸው ብለው መልስ ሰጡት ኡሰይድ ኢብኑ አልሁደይር የተባለ ሰሃቢ በድር ላይ አልተሳተፈም ነበርና ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ መንገድ ላይ ተቀበላቸው ከዚያም አልহামዱሊላህ الذي اظفرك واقر عينك ለድል ያበቃውትና ያስደሳውት ጌታ ምስጋና ይግባው والله ጦርነት መሆኑን ባውቅ ኖሮ እንደማልቀር ያውቃሉ እርሶ ነጋዴዎችን ለመቀበል ይወጡ መስሎኝ እንጂ ጦርነት ቢሆን ኖሮ አልቀርም ነበር አላቸው እሳቸውም ያው እነተኝነቱን ስለሚያውቁ ተቀበሉትና ዱዓም አደረጉለት ከዚያ ሲመለሱ በርካታ ሰዎች ወደ እስልምና ገቡ መግባት ያልፈለጉ አንዳንድ ሙሽሪኮችም ሳይገቡ ከወገኖቻቸው ተነጥለው መቀመጥ ስላልጣማቸው ውስጣቸው ባይቀበልም በጋሃዱ ሙስሊም ነን እንበል ብለው ሙናፊቃን ሆኑ ማለት ነው ሙርከኞችን ነብዩ ሰለላሁ ዐለይሂ ወሰለም አስከትለው አስመጧቸው መዲና ከሁለት ቀን በኋላ ገቡ ነብዩ ሰለላሁ ዐለይሂ ወሰለም ከገቡ በኋላ ማለት ነው ሙርከኞቹ ለአንሳሮች አንዳንድ አካፈሏቸው በሉ እነዚህ ሙርከኞች ተንከባከቡልኝ ሙርከኛ መበደል በእስልምና ክልክል ነው መንከባከብና ማገዝ ደግሞ አጅር አለው ብሎ ቁርአን ያስተምራል ويطعمون الطعام على حبه مسكينا ويتيما واسيرا انما نطعمكم لوجه الله لا نريد منكم جزاء ولا شكورا መግባቸውን ለምስኪን ለየቲምና ለሙርከኛ ያበላሉ ከናንተ ምንም አንፈልግም ምስጋናም ሆነ ውለታን መክፈል ከናንተ አንፈልግም ከአላህ ብቻ ነው ይያሉ የሚሰሩ ናቸው ሙእሚኖች ብሎ በቁርአን አያ ያሞካሻቸዋል እነዚህን ሙርከኞች ለሙስሊሞቹ ሲያከፋፍሉ ነብዩ ሰለላሁ ዐለይሂ ወሰለም አደራ ተንከባከቡልኝ ችግር እንዳይደርስባቸው ብለው መክረው ስለነበረ መዲና ያለው አብዛኛው የሚበላው ተምር ነው እነሱ ተምር እየበሉ ለሙርከኞቹ ዳቦ ያበሏቸው ነበር يعطوننا الخبز ويأكلون التمر እንግዲህ አንድ ሙጃሂድ የሆነ ቡድን ጠላቱን ሲያሸንፍ ሙርከኛን በተመለከተ አንድ በነፃ መልቀቅ ወይ በገንዘብ መልቀቅ ወይ ደግሞ የጦር ወንጀለኛ ከሆነ መግደል ነው በእስልምናው የሚፈቀደው ሶስት አማራጮች ናቸው فإما منا بعد وإما فداء ያም እንግዲህ ጉዳት ካደረሱ በኋላ ማለት ነው ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን አሰባሰቡና በተለይ አቡበክርና ዑመርን አሰባስበው እነዚህ ሙርከኞች ምን እናርጋቸው ብለው ሲያናገሯቸው ያ ረሱላህ አሉ ዑመር እነኚህ ወንጀለኞች ያን ያክል ከ15 አመት ያላነሰ በደል ሲያደርሱብን ኖሮ እጃችን ከገቡ በኋላ በገንዘብም ሆነ በነፃ በምንም መልኩ መለቀቅ የለባቸውም ይረሸኑ ብለው ሐሳብ አቀረቡ ዑመር አቡበክር ሲዲቅ ደግሞ ከዚያ የተለየ ተቃራኒ የሆነ ሐሳብ አቀረቡ ምንም ቢሆን ወገኖቻችን ናቸው ዛሬ ምን ፈልገውን ያክል አሸንፈናቸዋል በገንዘብ መለቀቅ አለባቸው አሉ ሌሎችም የተለያየ ሐሳብ አቀረቡ ነብዩ ሰለላሁ ዐለይሂ ወሰለም ግን አቡበክር ያሉትን ሐሳብ ተቀበሉና ገንዘብ ከፍለው ይለቀቁ ወደሚለው አዘነበሉ ቁርአኑ ወቀሳቸው ما كان لنبي أن يكون له أسرى حتى يثخن في الأرض تريدون عرض الدنيا والله يريد الآخرة والله عزيز حكيم لولا كتاب من الله سبق لمسكم فيما أخذتم عذاب عظيم عند نبي ሙርከኞች ሊኖሩት አይገባም ምድር ላይ በጠላቶቹ ላይ ከፍተኛ የሆነ ጉዳት ሳያደርስ በፊት ሙርከኛ ብሎ መያዝና መልቀቅ አይገባውም ነበር እናንተ ዱንያን ትፈልጋላችሁ አላህ ደግሞ አኺራን ይፈልጋል አላህ ኃያል ነው ጥበበኛ ነው የሚለው አያ መጣ እንዳውም
ቀደም ሲል ያለፈ ውሳኔ የአላህ ውሳኔ ባይኖር ኖሮ فإما من بعد وإما فداء በገንዘብ መልቀቅ ትችላላችሁ የሚለው ባይፈቀድላችሁ ኖሮ ዛሬ ትቀጡ ነበረ የሚለው አያ መጣ على كل حال ምህረት ተደረገላቸው በማግስቱ ነብዩ ሰለላሁ ዐለይሂ ወሰለም ምርኮኞችን በገንዘብ ከለቀቁ በኋላ አቡበክር ጋራ ቁጭ ብለው ሲላቀሱ ዑመር ይመጣሉ ምንድነው የሚያስለቅሳችሁ እኔም እንባ ካገኘው አብሬያችሁ አለቅሳለሁ ከሌለ ደግሞ እንደማንም አልቃሽ መስላለሁ ان وجدت بكاء انت بكيت والا تباكيت አይ የትላንትናው ጉዳይ በተመለከተ ሙርከኞችን በገንዘብ መልቀቅ የለባችሁም ነበር የሚል አንቀጽ ስለመጣ በዛ ነው የምናለቅሰው አሉ ይሄንስ እናንተ አልቅሱን ያልቀላቀለም ብለው ዑመር ኢብኑ ኸጣብ ካጠገባቸው ተነጠሉ ይባላል ሪዋያዎቹ ይሄንን ያሳያሉ ማለት ነው ከሙርከኞቹ መካከል ግን የተወሰኑት ተገለዋል ወደ ኋላ እንመጣበታለን ከያንዳንዱ ሙርከኛ 4000 3000 እስከ 1000 ዲናር ድረስ እየተቀበሉ ለቀቋቸው ከነሱ መካከል መጻፍና ማንበብ የሚችል ካለ ደግሞ 10 የአንሳር ህፃናትን መጻፍና ማንበብ እንዲያስተምር በዚህ እንዲለቀቅ አደረጉ ይሄ ምንድነው محول ኡሚያ ማህይምነትን ማስወገድ የሚባለው መርሃ ግብር ከነብዩ ሰለላሁ ዐለይሂ ወሰለም የተጀመረ መሆኑን ያሳያል ማለት ነው 4000 ዲናር የሚያስፈልግን ነገር 10 ህፃናት በማስተማር እንዲለቀቅ ማድረግ ማለት ነው ለተወሰኑ ሙርከኞች በነፃ እንዲለቀቁ ፈቀዱ ነብዩ ሰለላሁ ዐለይሂ ወሰለም ከነዛ መካከል ሙጠሊብ ኢብኑ ሐንጠብ ሰይፊ ኢብኑ አቢ ወዳዓ የሚባል ነው ሁለተኛ አቡ ዐዘተ አልጁመሂ የሚባል ሰውም ነበር ይሄ አቡ ዐዛ ማለት ታዋቂ ገጣሚ ነው አንደበተ ርቱዕ ነው ቀደም ሲል ነብያችን ሰለላሁ ዐለይሂ ወሰለም እና ሰሃቦችን በመሳደብ የታወቀ ነበር በኋላ ግን የዛለታ ተማጸናቸው ሴት ልጆች አሉኝ እነሱን የሚያሳድግልኝ የለኝም እኔን ለምን ትገለኛለህ ባክ በነፃ ልቀቀኝ ለምንስ ማረካለሁ ገንዘብ ምከፍለውም የለኝ ብሎ ሲለምናቸው ሲቅለበለብ ያዩ ጊዜ ያለ ዛሬ የኔን ስም በመጥፎ ላታነሳ ሂድ ብለው በነፃ ለቀቁት መካ ከሄደ በኋላ ግን ሙሽሮች አይዞ ገንዘብ እንሰጣለን ምናምን ብለው ሲያታልሉት እንደገና ወደ ስድቡ ተመለሰና ያንን ኃይለኛ የሚባል የነበረውን ምላሱን እስልምናን በመሳደብና ሙሽሪኮችን እንደገና ሌላ ጦርነት ላይ በመቀስቀስ ተጠቀመበት ጥቅም ለማግኘት ብሎ ሁለተኛ የኡሁድ ለት መጥቶ ሁለተኛ ተማረከና እንደዛው ሊለምን ሲነሳ ላ ይልደቁል ሙእሚኑ ምን ጁህሪ መረተይን አሉት አንድ ሙእሚን ከአንድ ጉድጓድ ሁለት ጊዜ መነደፍ የለበትም ባለፈው ጥፋት ላትሰራ ምለህ ተገዝተህ ለምነህ ተለቀሃል አሁንም ቢብልሃል ብለው እንዲገደል ተደረገ ማለት ነው አቡል ዓስ ኢብኑ ረቢዕ የተባለም ሌላ በኋላ የሰለመ አንድ ሰሃቢ ከሙሽሪኮች ጋር ነበር ሙሽሪክ ነበር በወቅቱ ተለቀቀ አምሩ ኢብኑ አቢ ሱፊያን የተባለ ሌላ ሙርከኛ ደግሞ ሙሽሪኮች በመካ አስሮት የነበረ አንድ ሰዕድ ኢብኑ ኑዕማን የሚባል አለ እሱን ከለቀቃችሁልን እንለቅላለን ብሎ የእስረኛ መለዋወጥ ተደረገና ጦርነቱ በዚህ መልኩ ተጠናቀቀ ሱረቱል ፈትህ ሱረቱል አንፋል መጣችና ስለ ጦርነቱ አጠቃላይ ሁኔታና ሙስሊሞች የተሳሳቱትንም ሆነ የሰሩትን ጥሩ ነገር በተመለከተ ታዕሊቅ ተደረገ የበድር ጦርነት የውሙል ፉርቃን ተብላ ተጠራች የመለያ እለት ማለት ነው የመጀመሪያ በሙሽሪኮችና በሙስሊሞች መካከል የተደረገ ጦርነት ስለነበረ ሁሉንም ነው ያደናገጠው በተለይ ሙሽሪኮችን በጣም ነው ያስደነገጣቸው መዲና የነበሩት ይሁዶች ደግሞ ያልጠበቁት ክስተት ነው የሆነባቸው 300 ትጥቅ የሌላቸው ምስኪኖች ሄደው ሲያበቁ ይሄን ያክል ጦር ታጥቆ ተዘጋጅቶ የመጣ እንድል ያደርጋሉ ተብሎ ስለማይታሰብ በጣም ገረማቸው በጣም ተደናገጡ ግን የበለጠ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሰላም ፈጥሮ ሲያበቁ በመኖር ፋንታ ይሁዶቹ የበለጠ ጥላቻቸውን አፋፋሙ አላህም የነሱን እቅድ በቁርአኑ አጋለጠ ለተጅደነ አሸደ الناس عداوة للذين آمنوا اليهود والذين أشركوا ለሙሽሪኮች ለሙስሊሞች በጣም የከፋ ጥላቻ ያላቸው ይሁዶችና ሙሽሪኮች ሆነው ታገኛቸዋለህ ወደ ሙስሊሞች ቀረብ የሚሉት ደግሞ ክርስቲያኖች ሆነው ታገኛቸዋለህ የሚለው የቁርአን አያ በዚህ ሰበብ መጣ ማለት ነው ሙናፊቅ የሚባለው ቡድንም በዚህ ሁኔታ ተፈጠረ እንግዲህ ሰዎች
ግማሹ ሙናፊቅ ሆነ ማለት ውስጡን አቋሙን ይዞ ለዛሂሩ ግን ሙስሊም ሆኜ ልኑርና አብሬያቸው ልቀመጥ የሚገኙ ቀዳዳዎችን እየተጠቀምኩኝ አጠቃለሁ ያለ የአብዱላህ ኢብኑ ኡበይ ቡድን ተፈጠረ ሙአመራት የተንኮልን አቅጣጫ መረጡ ይሁዶች ግን በግልጽ እንደሚዋጉና የነበረውን ስምምነት እንደሚያፈርሱ አወጁ የመካ ሙሽሪኮች ደግሞ የበቀል እንቅስቃሴ ማድረግ እንዳለባቸውና ማጥቃት እንዳለባቸው ወሰኑ ሌሎች ከነብዩ ሰለላሁ ዐለይሂ ወሰለም ጋራ የሰላም ድርድር ሲያደርጉ እነሱ የሰላም ድርድሩ አይስማማንም ብለው ወደ ቀጣይ ጦርነት ለመሄድ ወሰኑ ማለት ነው በበድርና በኡሁድ መካከል የተከሰቱ አንዳንድ ጦርነቶች አሉ መለስተኛና አነስተኛ ቢሆኑም ማለት ነው ከዚያ መካከል غزوة بني سليم بالكدر በኑ ሱለይም የሚባሉ ጎሳዎች መዲናን ለመውረርና ሙስሊሞችን ለመዋጋት እየተዘጋጁ እንደሆነ ነብያችን ሰለላሁ ዐለይሂ ወሰለም ኢንፎርሜሽን ደረሳቸው ጦራቸው እየተዘጋጀ መሆኑ እርግጠኛ ሆነና እነሱ ሳይመጡ እኛን ንቅደማቸው ብለው ሲያበቁ ተነሱ 200 ጦር ይዘው ሲያበቁ ወደ ከድር ሄዱ ቦታ ነው እሱ እዛ ሲደርሱ 500 ግመሎቻቸውን ጥለው መሐመድ መጣላችሁ ብለው ሸሽተው ሲያበቁ ወደ ሌላ ሀገር ሄዱ እነዚያን ግመሎች ማርከው ሲያበቁ በሰሃቦቻቸው መካከል አካፈሉ 3 ቀን እዛ አካባቢ ሰነበቱ ሸዋል ከሂጅራ በሁለተኛው አመት ነበረ ከበድር በኋላ በ7 ቀን ወደ ከድር ሲሄዱ ወይም ወደ غزوة بني سليم ሲሄዱ መዲና ላይ ሲባዕ ኢብኑ ዑርፉጣ የሚባል ወይም አብዱላህ ኢብኑ ኡሚ መክቱምን አሚር አድርገው ነበር የሄዱት ከዚህ በኋላ ሙሽሪኮች እንዴት አድርገው መበቀል እንዳለባቸው በጣም አሰቡ በጣም ተጨነቁና አንድ ዑመይር ኢብኑ ወህብ የተባለ ሙሽሪክ ሰፍዋን ኢብኑ ኡበያ ጋራ ካዕባ አጠገብ ቁጭ ብለው አንድ ነገር ይወያያሉ እንዳው የሙሐመድን ነገርማ እኔ ገላገላችሁ ነበር ግን ምን አረጋለሁ እዳም አለብኝ ልጆችም አሉኝ እኔ በሞት ማን ያግዛቸዋል ብሎ ለሰፍዋን ይናገራል ሰፍዋን አባቱ በበድር ሞቶበት ስለነበረ መበቀል ይፈልጋል የበቀል እንቅስቃሴ መሪም ያደረጉት ሙሽሪኮቹ እሱን ነበር ለልጆችህም እኔ ያለሁ የኔ ገንዘብ ለልጆቹ ነው ለአንተ ልጆች የማይሆንበት ምንም ምክንያት የለም እዳ ለምትለውም እኔ እከፍላለሁ ምትገልበት መንገድ ካለ ሂድና ግደልልኝ ብሎ ሰፍዋንን ይቀሰቅሰዋል ሰፍዋን ከዛ ተመልሶ ወደ ቤቱ ሄዶ ሰይፉን መርዝ አጠጣና በደንብ ሳላትና ልጁ ወህብ ኢብኑ ዑመይር ተማርኮ በሙስሊሞች እጅ ስለነበረ ከመዲና ወደ መካ ገሰገሰ በድንገት ነብዩ ሰለላሁ ዐለይሂ ወሰለም ለመግደል ማለት ነው ከመካ ወደ መዲና ገሰገሰ እዛ ሲደርስ ዑመር ኢብኑ الخطاب ከተወሰኑ ሰሃቦች ጋር ቁጭ ብለው ነበርና ያውታል هذا الخبيث عدو الله عمير بن وهب ይሄ ቆሻሻ የአላህ ጥላት ለተንኮል ነው የመጣው አሉና በፍጥነት ወደሱ ሄደው ሰይፉን ካንገቱ ጋራ እንዲች አድርገው ጠምዘው አሰሩትና እንደዛው እንደያዙት ነብዩ ሰለላሁ ዐለይሂ ወሰለም አጠገብ አደረሱት አብሯቸው ያሉትን ሰሃቦች ነብዩ ላይ አደጋ ሊያደርስ ነው የመጣው ጠብቁ ብለው መመሪያ ሰጧቸውና ነብዩ ሰለላሁ ዐለይሂ ወሰለም አጠገብ ሲደርስ ማጃ አቢከ ያ ዑመይር አሉት ምን ነው ለምን መጣህ ሲሉት ይሄው የተማረከ ልጅ አለኝ እናንተ ጋር ብትለቁልኝ ብዬ አለ ያቀደውን ደብቆ ሌላ ጉዳይ የለህም አዎ የለኝም ሰፍዋንና ዑመይር ለብቻቸው ነው የተነጋገሩት ኧረ አንድ ነገር አለ አንተና ሰፍዋን ካዕባ አጠገብ ተቀምጣችሁ እዳዬን የሚከፍልልኝና ልጆቼን የሚያሳድግልኝ ባገኝ ሄጄ ገለው ነበረ ብለህ አይዞ ከገደልክን ያለው ብሎ አይደል ሶፋን የላከህ አሉት ድንግጥ አለ በሚስጥር እንግዲህ የተነጋገሩት ነገር ነው አዎ ብያለሁ ወላሂ ማንንም ሰው ይሄንን አያውቅም ነበር እስከዛሬ የምትናገረው ውሸት መስሎኝ ነበር አሁን እውነት መሆኑን አውቄያለሁ አሽሀዱ አን ላ ኢላሃ ኢላላህ ወአነከ ረሱሉላህ ከአላህ በስተቀር አምላክ የሌለ መሆኑንና አንተ መልእክተኛው መሆኑን መሰክራለሁ ብሎ ወደ እስልምና ገባ ሊገል የመጣው ሰውዬ ማለት ነው ከዛ ለሰሃቦች ሰጡና ፈቂሁ አኻኩም ፊ ዲኒሂ ይሄን ወንድማችሁን ሃይማኖቱን እንዲያውቅ አስተምሩት ብለው ለሌላ ሰው አሳልፈው ሰጡት ከዛ ሰሃቦች ስለ እስልምና ብዙ ነገር አስተማሩት የሰነበተውን ያህል ሰነበተና እስረኛውንም ለቀቁለት ከመካ ወደ መዲና ሲሄድ ከመዲና ወደ መካ ሲመለስ
ያ ረሱላህ እስከዛሬ ብዙ አስቸግሪዎታለሁ ዛሬ ደግሞ በተቃራኒው ለእስልምና ዳዕዋ አደርጋለሁኝ እኔ መካ ያለሁኝ ብሎ ቃል ገብቶ ሲያበቃ ወደ መካ ይመጣል ሶፍዋን ግን ዑመይርን ልኮ ስለነበረ ቁረይሾች በተሰባሰቡበት ቦታ ሁሉ ይሄድ አይዟችሁ ሰሞኑን የምትሰሙት አስደሳች ዜና አለ ምንድነው እንዳትሉኝ አሁን እያለ ይናገራል መሐመድ ይገደልላችኋል እንደማለት ነው ዑመይር ሰልሞ መጣ ሲያየው እስከ መጨረሻው ላይ ያናገረው ማለት ዑመይር ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ሲገባ ሰይፉን ይዞ ስለነበረ ዑመር አብረው አጣምረው ያዟትን ሰይፍ የመጣው ለሰላም ከሆነ ሰይፉ ምንድነው ሲሉት ወሃል አግነት عنا يوم بدر ሰይፏማ የበድር ለተስመቸ ጠበቀችን ብሎ ተናገረ ይሄንን ያለው ግን እቅዱን ለመደበቅ ነው እንጂ ለመግደል ነበር የመጣው ያም ሳይሳካ ቀርቶ እሱም የሙስሊሙ ማህበረሰብ አካል ሆኖ ዳዒ ሆነ ማለት ነው እስከ መጨረሻው ድረስ አላህ Subhanahu Wa Ta'ala እንደዚህ ይገለባበጣል محمد يا محمد يا محمد يا صلى الله عليه وسلم محمد يا محمد يا محمد يا صلى الله عليه وسلم محمد يا محمد يا محمد يا صلى الله عليه وسلم ይሁዶች ያው የጥላቻ አቋማቸውን በግልጽ አስቀምጠው ነበር ያው የይሁዶች ታሪክ በተንኮልና በክዳት ይታወቃል ትላንትናም ዛሬም ያላቸው ባህሪ ምንጊዜም የሚለወጥ አይደለም በኑ ቀይኑቃዕ የሚባሉት መዲና ውስጥ የሚኖሩ ይሁዶች 700 ታጣቂና ተዋጊ ጀግኖች ነበሯቸው ከይሁዶች ሁሉ ደግሞ ጀግና የሚባሉት እነሱ ናቸው በወቅቱ የነበረውን የጦር መሳሪያ የሚሰሩትም እነሱ ናቸው ቀስቱን ሰይፉን ምኑን ይሰራሉ ጦር ይሰራሉ እና ነብዩ ሰለላሁ ዐለይሂ ወሰለም ከበድር ከተመለሱ በኋላ ብጥብጥ ከማስነሳት አልቆጠባሉ በተለይ ከዕብ ኢብኑ አልአሽረፍ የሚባል አንድ መሪ ነበራቸው ነብዩ ሰለላሁ ዐለይሂ ወሰለም እነኚህ ሰዎች እስቲ ያርፉ እንደሆነ ማስጠንቀቂያም ምክርም ልስጣቸው ብለው ወደነሱ ይሄዳሉ ሰበሰቧቸውና የነሱ የገበያ ማዕከል ነበረ ቀይኑቃዕ የሚባል ያ ማዕሸረ ይሁድ አስሊሙ እናንተ ይሁዶች ሆይ ለምን አትሰልሙም አላህ አንድ ነው ማለት ምኑ ነው የሚበድላችሁ ብለው መከሯቸው በቁረይሾች ላይ የደረሰው አደጋም እንዳይደርስባችሁ ተጠንቀቁ قبل ان يصيبكم ما اصاب قريشا አሉ ኦ መሐመድ ሆይ የሰላም ስምምነታቸውን ረስተው ይሁዶቹ ጦርነት ማያቁ መሀይሞችን ቁረይሾች አግኝተህ ስለተዋጋህ ሁሉም ሰው ላይ በለስ ይቀናኝ መሰለህ እንዴ እኛ ጋር ብትዋጋ ማንነታችን ታውቅ ነበር አሏቸው ይሄ እንግዲህ እወጃ ነው ጦርነት لو قاتلتنا لعلمت أن نحن الناس እንዲህ ነው አዎ ተመለሱ ነብዩ ሰለላሁ ዐለይሂ ወሰለም የቁርአኑ አያም ወረደ قل للذين كفروا ستغلبون وتحشرون إلى جهنم وبئس المهاد ለነኛ ከሃዲያን ትሸነፋላችሁ ወደ ጀሃነምም ትሰበሰባላችሁ ጀሃነም ክፉ የሆነች ምንጣፍ ናት በላቸው የሚለው አያ መጣ ሱረቱ አሊ ኢምራን ላይ ያለው ከዚያም ቀጥሎ ስለ በድር እንግዲህ ታሪኩን አስታወሰ قد كان لكم آية في فئتين التقتا فئة تقاتل في سبيل الله وأخرى كافرة يرونهم مثليهم رأي العين والله يؤيد بنصره من يشاء የሚለው አያ በተከታታይ እንግዲህ ወረደ ማለት ነው ይሁዶች በዚህ ድርጊታቸው እንግዲህ ለመዋጋት እንደተዘጋጁና ከጦርነት ወደ ኋላ እንደማይሉ በግልጽ አስቀመጡ ጦርነቱን አሁንም ተንኮስ ፈለጉና አንዲት ሙስሊም የሆነች ሴት እዛ ገበያቸው ማዕከል የሆነ ወርቅ ነገር ለማሰራት ብላ ትሄዳለች እንደ ሄደች አንድ ይሁዲ መጥቶ ፊትሽን ካልገለጥ ይችላታል አልገልጥም ትላለች እዛ ቁጭ ብላ እንደነበረ ከኋላ መጥቶ ሲያበቃ እሷ ሳታውቅ ጨርቋን ከሆነ ነገር ጋር እስር ያደርገዋል ስትነሳ እንድትጋለጥ ማለት ነው ብድግ ስትል ሰውነቷ ግማሹ ይጋለጣል ዋዙላህ ዋኔ ብላ ታለቅሳለች አረቦች ደግሞ እንግዲህ ድሮ በጃሂልያም ቢሆን መጋለጥ በጣም የሚከብዳቸው ነገር ነው የተወሰኑት ተበሩጅ ቢኖራቸውም
አብዛኛው ተበሩጅ በብዛት አልነበረም ከዚህ በኋላ እንግዲህ የይሁዶች ጋራ መጋፈጥ የማይቀር ነገር ሆነ የይሁዶችን መንደር የበኑ ቀይኑቃን ከበቡ ነብዩ ሰለላሁ ዐለይሂ ወሰለም መዲና ላይ የመዲና አሚር እንዲሆን አቡ ሉባባ ኢብኑ አብዱል ሙንዚር የተባለ ሰሃቢ ያስቀመጡና ጦራቸውን ይዘው ሲያበቁ እንግዲህ የግድ መጋፈጥ ያለባቸውን ጠላት ቅዳሜ ቀን ሸዋል 15 ከሂጅራ በሁለተኛው አመት ከበቡ ከዛን ጊዜ ጀምሮ እስከ ዙልቂዕዳ 15 ቀን ድረስ ማለት ለአንድ ወር በተከታታይ ከበው ብቻ ቁጭ አሉ እጅስጡ አንዋጋም ለማለት ማለት ነው ያን ያህል ሲቆዩ ይሁዶቹም እየፈሩ ጭንቀት እየገባባቸው ሽብር እየተነዛባቸው መጣ وقذف في قلوبهم الرعب فنزلوا على حكم رسول الله صلى الله عليه وسلم በቃ አንተ የምትለውን እንቀበላለን አሉ እሺ እኔን ምለውን ከተቀበላችሁ ከሀገሩ ትለቃላችሁ አካባቢውን ለቃችሁ ወደ ሌላ አካባቢ ሂዱ አሏቸው ማለት ነው እና አብዱላህ ኢብኑ ኡበይ የተባለው ሙናፊቅ የዛለታ እንግዲህ አቋሙ በግልጽ አሳወቀ ያ መሐመድ አላቸው ያ ረሱላህ እንኳን አይልም እነዚህ ይሁዶች ወዳጆቼ ናቸው 400 ጀግና 300 የጦር ካባ የለበሰ 700 ሰው በአንድ ቀን ልትጨፈጭፍብኝ አልፈቅድም ለኔ ስትል በነፃ ልቀቅልኝ ይላቸዋል ተወኝ እስቲ እጁን ልብሳቸው ውስጥ አስገብቶ እንደዚህ ያዘና እባክህ ልቀቅልኝ ይላቸዋል አርሲልኒ ልቀቀኝ እስቲ ተወኝ ሲሉት ነዝነዝ ያደረጋቸው እሺ ለቀቅልሃለሁ ላንተ ስል በነፃ ለቀቅልሃለሁ አይገደልም ማንም ሰው ብለው ነብዩ ሰለላሁ ዐለይሂ ወሰለም እነዛን ጦርነት ያወጁትና የተንቀሳቀሱ ይሁዶች በነፃ እንዲለቀቁ አደረጉ ከዛ ተነስተው ሲያበቁ ወደ ሻም ሀገር ሄዱ ሻም ሄደው ውለው ሳያድሩ ዋናዎቻቸው አለቁ አላህ Subhanahu Wa Ta'ala የሆነ በሽታ ለቀቀባቸውና ሀለከ አክثرهم ያው ሲሄዱ ያው ንብረታቸውን ጥለው ነው የወጡት መሸከም የሚችሉትን ሁሉ ተሸከሙ ብለዋቸዋል በግመላቸው እየጫኑ የቤት በር ሳይቀር ሳንቃየ ገነጠሉ ይጭኑ ነበር يخربون بيوتهم بأيديهم وأيدي المؤمنين ብሎ የሚገልጸው አላህ Subhanahu Wa Ta'ala ማለት ነው 3 ቀስት 2 ካባና 3 ሰይፎችን እንደዚህ 3 ደግሞ ሩምሖችን ያዙ ነብዩ ሰለላሁ ዐለይሂ ወሰለም የተገኘው ምርኮ 1/5ኛውን ብቻ ለበይተል ማል አድርገው ቀሪውን ለሰሃቦች አከፋፈሉ ሙሐመድ ኢብኑ ሰለማ የሚባል ሰሃቢ ይሄንን እንዲሰራው መደቡት ከዚህ ቀጥሎ ደግሞ የነበረው ዘመቻ غزوة السويق ወይም የበሶ ዘመቻ በመባል የሚታወቀው ነው ያም ከሂጅራ በሁለተኛው አመት በዙል ሒጃ ወር ከበድር በኋላ 2 ወር አልፎ ነው غزوة السويق ምክንያቱ ሶፍዋን ኢብኑ ኡመያ ያባቱንና የዘመዶቹን ደም ለመበቀል ሲል ይሁዶች ጋራ ግንባር በመፍጠር እንዲሁም ሙናፊቆች ጋራ በመተባበር ድንገተኛ አደጋ በሙስሊሞች ላይ ለማድረስ እቅድ ነበረው አቡ ሱፊያን ተመሳሳይ እቅድ አለው ብዙ መስዋዕትነት የማይጠይቅ ውጤቱ ግን ከፍተኛ የሆነ ድንገተኛ አደጋ በሙስሊሞች ላይ ለማድረስ የወገኖችን ዝናም ለመጠበቅ እቅድ ያደረጉና ተዘጋጁ የበድር ሟቾችን ደም ሳልወጣ አልታጠብም ውሃ ሰውነቴን አይነካም ብሎ ምሎ ነበረ ይባላል አቡ ሱፊያን 200 ጦር ይዞ ሲያበቃ ከመካ ይነሳል ቀናት የተባለ ቦታ ደረሰና ኒብ የሚባል ተራራ አጠገብ ደርሶ መዳፈር ፈራ ከዚህ የበለጠ ከተጋፈጥናቸው በገሃድ ይቀራመቱና ላንችላቸውም ስለዚህ እየተደበቅን ነው ጥቃት ማድረስ ያለብን ብሎ ሌላ እቅድ ያወጣና በመዲና ዳርቻ ጠጋይልና ለሊቱን ያድራል ከዚያ ተሽለክልኮ ሁየይ ኢብኑ አኽጠብ የተባለ ይሁዲ ዘንድ ይገባል በሩን ቆረቆረ የሁየይን ሁየይ ብቅ ብሎ ለመናገር ፈራ አቡ ሱፊያን መሆኑን ስላወቀ ሙስሊሞች አይተውኝ ሊሆን ይችላል አላናግርም ብሎ እምቢ ይለዋል ከዛ ተነስቶ ሌላ ይሁዲ ሰላም ኢብኑ ሙሽከም የሚባል ሰው ዘንድ ይሄዳል የበኑ ነዲር አለቃ ነበር ይባላል ይሄ ሰው
ኸምር አጠጣው መጠጥ አጠጣው አሰከረው አመረቀነውና መዲና ውስጥ ያለን እንቅስቃሴ ኢንፎርሜሽን ሰጠው በል እንግዲህ ሾልካ እንዲህ አድርግ ብሎ አንዳንድ ሐሳብ ይሰጠውና ተነስቶ ተደብቆ ይሄዳል አሪድ የምትባል አካባቢ የመዲና የአንሳሮችን አዝመራ ተምራቸውን ቆራርጠው አቃጥለው አንድ የአንሳር ተወላጅ ሆነና አንድ ጓደኛውን ገለው ተመልሰው ወደ መካ ያመራሉ ይሄ ዜና ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ይደርሳል ከዚህ በኋላ ኃይላቸውን አዘጋጅተው ሲያበቁ አሳደን መያዝ አለብን ብለው ከኋላ ይከተሏቸዋል ሲከተሏቸው ሊደርሱባቸው መቅረባቸውን ሲያውቁ የያዙትን ስንቅ እየጣሉ መሮጥ ጀመሩ በአብዛኛው የያዙት ስንቅ በሶ ስለነበረ ያንን በሶ ሙስሊሞቹ የወደቀውን አነሳስተው ወደ መዲና ይመለሳሉ ጦርነቷን ወይም ዘመቻዋን የበሶ ዘመቻ ተብላ መጠራት ቻለች በዚህ ማለት ነው ቀርቀረቱል ከድር የሚባል ቦታ ላይ ደርሰው ነብዩ ሰለላሁ ዐለይሂ ወሰለም የተወሰኑ ቆይታ ካደረጉ በኋላ ወደ መዲና ተመለሱ አላገኟቸውም ሙሽሪኮቹን ሌላው ደግሞ ገዝወቱ ዚ አመር የሚባል ነበረ ከበድር በኋላ ነብዩ ሰለላሁ ዐለይሂ ወሰለም የመሩት ከፍተኛ ጦር የሚባለው ይሄ ነው ወደ ኡሁድ አካባቢ ነው ቦታው ሙሐረም ወር ከሂጅራ በሁለተኛው አመት ነው የተደረገው ያም ደግሞ ሰበቡ ምንድነው በኑ ሰዕለባና በኑ ሙሐሪብ የሚባሉ ሙሽሪኮች መዲናን ለመውረድ በመዲና ዳርቻ ላይ ዝግጅት እያደረጉ እንደሆነ ለነብዩ ሰለላሁ ዐለይሂ ወሰለም ኢንፎርሜሽን ይደርሳቸዋል 450 ተዋጊዎችን ይዘው ሲያበቁ ወደዚያ አካባቢ ያመራሉ መዲና ላይ ዑስማን ኢብኑ አፋንን አሚር አድርገው ማለት ነው መንገድ ሲደርሱ ጁባር የሚባል ሰው የነዛው ሰዎች ተወላጅ የሆነ ያገኙና ይማርኩታል ሰለመሱና ወደ ቢላል እንዲጠጋና ከቢላል እስልምናን እንዲማር አደረጉት ከዛ በኋላ የጦሩ መሪ ሆኖ ሲያበቃ ማለት መንገድ አሳይ ሆኖ ወደ ወገኖቹ አካባቢ ሄደ መምጣታቸውን ሲያውቁ ሙስሊሞች መምጣታቸውን ሲያውቁ በየተራራው በየሸለቆው እየተበታተኑ ሲያበቁ ድራሻቸው ጠፋ ሰዎቹ ተበተኑ እዚያ መሰባሰባቸው ቦታ ዙ አመር የሚባል የውሃ ቦታ ነበረ ደረሱና ነብዩ ሰለላሁ ዐለይሂ ወሰለም ሶፈር ወር በአጠቃላይ እስከሚጠናቀቅ እዚያው ቆዩ ከሂጅራ በሶስተኛው አመት ማለት ነው በሁለተኛው አመት መጨረሻ አካባቢ ሙሐረም ላይ የወጡ የሶፈር ወር እስከሚያልቅ ድረስ አንድ ወር ከምናምን እዚያው ቆዩ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ያደረጉት በዙሪያው ያሉ ዘላኖች እነኚህ ሰዎች የሚበገሩ ናቸው የሚል ሐሳብ እንዳያድርባቸውና ስጋት እንዲያድርባቸው አስበው ነበር ይሄንን ያደረጉት ያው የተባለውም ነገር ተሳክቷል በበድርና በኡሁድ መካከል የተከሰቱት ሁኔታዎች ይሄንን ይመስላሉ ግን ከበድር ሳንወጣ በፊት መጠቀስ ያለበት ሙሽሪኮች ወደ መካ ሲመለሱ ለመግባትም አፍረው ተጨንቀው እንደነበረ ተናግረናል ሐይሰማን የሚባል ሰው ላኩ ሐይሰማን ወደ መካ ቶሎ ደረሰና ቀድሞ ማለት ነው ቁቲለ ዑትባ ቁቲለ ሸይባ ቁቲለ እገሌ ተገደለ ብሎ ሲናገር ሰፍዋን ኢብኑ ዑመያ ከዕባ አጠገብ ቁጭ ብሎ ነበርና ይሄ ደንግጦ ነው የመጣው እንጂ ይሄ የሚያወራው ወሬ እውነት አይደለም ምናልባት እኔንም ተገሏል ብሎ ሊያወራ ይችላል ሰፍዋን የት ነው ያለው ብላችሁ ሲጠይቁት ብሎ ጠየቃቸው ሰፍዋን የት ነው ያለው ብሎ ሲጠይቁት ይሄው እዚህ ተቀምጠ ይሄለም ወይ አለ ሰው የእውነቱን ነው የሚናገረውና ማለት ነው ከዚያ በኋላ በጣም ስለተናደዱ ሙስሊሞች ተደስተው በሽዕርም በምንም ድላቸውን ሲያሞካሹትና ሲያወሩ እነሱ ደግሞ ማንንም ሰው እንዳያለቅስ የቁረይሽ ነው የበድር ሟቾች ደም ሳይታፈስ ማንንም ሰው ማልቀስ የለበትም ብለው አዋጅ አወጡ ገደብ ተጣለ በቃ ያላቸውን ሐዘን ጥጥ አድርገው ሲያበቁ አመቱን ሙሉ ለኡሁድ ዘመቻ ነበር ዝግጅት ያደረጉት የለቅሶ ገደብ ተደርጎ ስለነበረ አንድ በርካታ ልጆች ያለቁበት አይነ ስውር ሽማግሌ የሆነ የሴት ድምጿን ከፍ አድርጋ ስትጮህ ያለቅሳል ይሰማል ምንድነው እስቲ ውጡና ጠይቁልኝ ለቅሶ ተፈቅዶ እንደሆነ ለሞቱት ዘመዶች ላልቅስበት ባካችሁ ብሎ ጠየቀ ይባላል ሲጠይቁ ግመል ጠፍቶባት ነው ሴትየዋ የምታለቅሰው ይሉታል ግመል የጠፋበት ሲያለቅስ ዘመዶቹ ያለቁበት እንዴት ያለቅስ ብሎ እሱ ለቅሶውን ጀመረ ይባላል على كل حال የበድር ጦርነት በሙሽሪኮች ላይ ያደረሰው ኪሳራ
እንዲህ በቀላሉ የሚገመት አልነበረም ከዚያም በመነሳት ነው ከበድር እስከ ኡሁድ ድረስ ያሉትን እንቅስቃሴዎች ያደረጉትና መጨረሻም ለኡሁድ ዘመቻ ዝግጅት ያደረጉት ኡሁድ ዘመቻን በተመለከተና ከኡሁድ ጋር የተያያዙ ክስተቶችን በሚቀጥለው ፕሮግራም የምንመለከታቸው ይሆናል የዛሬው ፕሮግራም እዚህ ላይ ይጠናቀቃል أسأل الله عز وجل بأسمائه الحسنى وصفاته العلى أن يرزقنا اتباع نبيه صلى الله عليه وسلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه محمد يا محمد يا محمد يا صلى الله عليه وسلم محمد يا محمد يا محمد يا صلى الله عليه وسلم محمد يا محمد يا محمد يا صلى الله عليه وسلم في مكة ولد المختار والكعبة هي خير جوار بيت الله الحرم الآمن دوما يشرق بالأنوار في مكة ولد المختار والكعبة هي خير جوار بيت الله الحرم الآمن